ሰሞኑ በዚህ ፕላትፎርም አንዲት ሴት ልጅ የነስር ችግር አለብኝ መድኃኒት የምታውቁ እያለች ቪዲዮ ስታጋራ ይቻለው። ለችግሯ መፍትሄ ለእናንተም ቢሆን የነስር ችግር ሲያጋጥማችሁ ይህ ተክል ቄስ በደጄ ይባላል በስም አጠራሩ። ቆርጣችሁ እንደዚህ አሽታ አድርጋችሁ አፍንጫችሁ ውስጥ ብታስቀምጡት በሚነስረው አካላችሁ ላይ ወዲያው ነው ደም መፍሰሱን የሚያቆም፣ ችግሩንም ለዘለቄታው ይፈታል። ቢደጋገም ይህ ተክል በየቦታው በየደጃፋችሁ ይኖራል። ተመሳሳይነት ይኖረዋል። ግራዋ ሊመስል ይችላል፣ ቆጥቆጦ ሊመስል ይችላል። ግን ይሄ ትንሽ መልኩም ያምራል። ይሄ መስመሮቹ ላይ ያለው ይሄ ወይነ ጠጃማ ከለሩ መለያው ነው። የስም አጠራሩ ደግሞ ቄስ በደጄ የሚባለው ከመናፍስት ጋር የተያያዘ የመናፍስት ጸር ያለባችሁ ሰዎች እንዲሁ እንደ መፍትሄ ስለሚሆን ቢጨስ ክፉ መንፈስን ያርቃል። ክፉ መናፍስትን የሚያርቁ ከመናፍስት የሚከላከሉልን ካህናት ስለሆኑ ቄስ በደጄ የምንለው ካህን በደጃፋችን እያለ ለምን ችግር ገጠመን ከሚል አጠራር ነው። እንዲሁም ደግሞ የማዕዛ ሽታው ደስ ስለሚል ጥሩ ማዕዛ ስላለው ካህናት ያው አጥነው ስለሆነ የካህናትን ሽታ ታውቃላችሁ፣ ጥሩ ማዕዛ ነው ያላቸው። ከዚህ ጋር ተያይዞ ተክሉ ስሙ ቄስ በደጄ እየተባለ ይጠራል። የስም አወጣጡም ከዚህ መሰረት ያደረገ ነው። ከጥሩ መዓዛው የተነሳ ነው። ሰላሙኑ ነስር ካለባችሁ መናፍስት የሚጻረሯችሁ ከሆነ ይህን ተክል እንደ መፍትሄ ተጠቀሙ። ዮሐንስ ሽፈራው ነኝ። መልካም ጊዜ